ጤና ይስጥልን ውድ ተመልካቾቼ፣ ዜና ቻናል ተከታዮች እንደምን አደራችሁ ያልኩ አጫጭር መረጃዎችን ወደ እናንተ ለማድረስ ዛሬ መጥቻለሁ ማለት ነው። በጣም አሳዛኝ የተሰማ ዜናዎችም አሉ ማለት ነው። ወደ ምርጫ ጋር የተገናኘም ለእናንተ የምንዳደርስበት አጫጭር መረጃዎች አሉ። በዚህ በምርጫ ጋር የተገናኘ ፌደራል ፖሊስ ምን አሉ፣ ምን ተከሰተ የሚለዋል። ምርጫም በአንዳንድ አካባቢዎች የመዘጋት ሁኔታም የተከሰተበት ቦታ እንዳለ ነው። ወደ ባህር ማዶ ስናልፍ ደግሞ ከአሜሪካ ጋር የተገናኘ አንድ አዲስ ትኩስ መረጃ ወጥቷል ማለት ነው። ይህን አንድ ላይ አያይዘን ለእናንተ እናቀርባለን ማለት ነው። ወደ ቅድሚያ ዜና እናልፋለን። በጣም አሳዛኝ ዜና ነው ማለት ነው። ወደ አርሲ ሀረርግ የተከሰተው ማለት ነው። አሳዛኝ ዜና ነው። በምስራቅ አርሲ ሀረርግ ስብከት ከ10 በላይ ኦርቶዶክሳውያን ተገድለዋል። በምስራቅ አርሲ ሀረርግ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ ከ101 ዓመት ዕድሜ ያለ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድማለች። በመድኃኔዓለም ቤተክርስቲያን ላይም ዝርፊያ የተካሄደ ቢሆንም ምዕመናኑ ጽላቱን ይዞ ተሰደዋል። መኖሪያ ቤታቸውም ተቃጥሏል። ግንቦት 23 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት ኢሲኮ ወረዳ ጠለታ ጨፌ ቀበሌና ካራ ኩፊቲና በሚባለው አካባቢ በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአሲኮ ወረዳ ጠለፋ ጨፌ ቀበሌ ብቻ በታጠቁ ኃይሎች በተፈጸመው ስብከት ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል። በአካባቢውም ከ101 ዓመት ዕድሜ ያስቆጠረው የጠለታ ጨፌ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተገልጿል። በተመሳሳይም ጥቃቱ በካራ ኮፔኝ መድኃኔዓለም ቤተክርስቲያን ላይም ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆነው ቤት በመቃጠል ምዕመኑና የመድኃኔዓለም ቅዱስ ጽላጽል ይዘው በእግራቸው ወደ አካባቢ መሸሻቸው ታውቋል። በዚህም በምስራቅ ሐረርጌ ሀገረ ስብከት በሽርካ ወረዳ በሁለት ወጣት ኦርቶዶክሳውያን ላይ ዘግናኝ ግድያ መፈጸሙ ተሰምቷል። ድርጊቱም የተፈጸመው ሚታና ዋጂ ቀበሌ ሲሆን ታጣቂዎች ግንቦት 23 ቀን 2018 ዓ.ም ወደ ወጣቶቹ መኖሪያ ቤት በመግባት በቁጥጥር ስር እንዳዋላቸውና በመቀጠልም ወጣቶች ወደ ሚታና ጋዶ ቀበሌ በመውሰድ አንደኛም በሰንሰለት አርደው ሁለተኛም ደግሞ በጥይት በመምታት በጨካኝ ህይወታቸው እንዲያልፍ ተገልጿል። ህይወታቸውን ያጡት እነዚህ ወገኖች ስርዓተ ቀብሩም ያው ግንቦት ይፈጽማል ተብሏል። ስለዚህ ይሄ በጣም የሚያሳዝን ነውና ያው ለቤተሰቦቻችንና ለወዳጅ ዘመዶቻችን መጽናናት እመኛለን ማለት ነው። ወደ ቀጣይ ዜና አለፈን። ምርጫው ሙሉ በሙሉ ተዘጋ። የኢትዮጵያ ምርጫ ቦርድ በቡርጂ የምርጫ ጣቢያ ተፈጻሚ በተባለው ህገወጥ ድርጊት ምክንያት ጣቢያ ሙሉ በሙሉ እንዲዘጋ መወሰኑን የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ አስታወቁ። የቦርዱ ሰብሳቢ እንደገለጹት በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸውን በምርጫ ጣቢያ በድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽን ሲሰጡ ስለተገኙ የምርጫ ጣቢያ ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ተዘግቷል። ይህ ድርጊት የፈጸሙ አስፈጻሚዎች ላይ በቀጣይ የሚወሰድ እርምጃ በቀጣይ እናሳውቃለን ብለዋል። የጠቅላይ ሚኒስትሩ አማካሪ ምን አሉ? የጠቅላይ ሚኒስትር አማካሪው ፋኖ በምርጫው ተደንቋል ሲሉ ዲያቆን ክብረት በቲዊተር በገጻቸው ያሰፈሩት። ጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዲያቆናት ክብረት ኢትዮጵያ እያስተናገደች ያለችው ትልቅ ፖለቲካዊ ክስተት በተመለከተ ሀሳባቸውን በቅን ከሽነው አቅርበዋል። አማካሪውን በዛሬ ምርጫ ጽንፈኛ ሳይቀር ደንቋል፣ እጅን በአፍ ላይ ጭነዋል ብለዋል። ህዝብም በዛሬ ዕለት ለመምረጥ ግልብጥ ብሎ ወጥተዋል የሚሉት ዳንኤል ስንት ማስፈራሪያ ስንት ስድብ ሲደርስብን ህዝብ ግን ጽንፈኞችን አልሰማም ብሎ መርጠዋል ይላሉ። በማካሪነት አገላለጽም ጽንፈኞች
ተብሎ የተገለጹት የፋኖና የኦነግ ሸኔ አማጽያኖች ናቸው። እነዚህ ኃይሎች ባለፉት ወራት እና ሳምንታት ህዝብ እንዳይመርጥ ሲቀሰቅሱና ህዝብ ግን ለእነሱ ኃይሎች ማስፈራሪያ ጆሮ እንደደፈነ ዳንኤል በቅኔያቸው ጠቅሰዋል። ዳንኤልም ክብረት በግጥም ባጋሩት አስተያየታቸው ህዝብ የእነዚህ ኃይሎች ማስፈራሪያ አለመስማት ብቻ ሳይሆን ህዝብ ግልበጥ ብሎ ለምርጫ በመውጣት እና በመምረጥ ጽንፈኛ ያሏቸውን ኃይሎች ጭምር መደነቃቸው እንዲህ በማለት ይገልጻል። ወደ ቀጣይ ዜና ተሻገር። 7ኛ ጠቅላላ ምርጫ የድምፅ አሰጣጥ ሂደት በሰላም መጠናቀቁን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምርጫ ኮማንደር ፖስት አስታወቀ። የድምፅ መስጫ ሂደት እስከ ሌሊት ከ6 ሰዓት ተብሎ ነበር እስከ 7 ሰዓት ሲከናወን ቆይቷል። በአዲስ አበባ በሚገኘው የምርጫ ጣቢያዎች ድምፅ መስጠት ሂደት ፍጹም ሰላማዊ ሆኖ መጠናቀቁን በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀ የምርጫ ኮማንድ ፖስት አስታውቋል። በትራፊክ አደጋ የ2 ሰዎች ህይወት ያለፈ ቢሆንም ግንቦት 24 ቀን ሆን ሌሊት ምንም አይነት ወንጀል አለመፈጸሙን ተገልጿል። ድምፅ የሰጡት ስርዓቱን በስኬት እንዲጠናቀቅ መራጩም ህዝብ፣ የምርጫ አስፈጻሚዎች፣ እጩዎች እና ታዛቢዎች ላበረከቱት አስተዋጽኦ እና ኃላፊነታቸው በተገቢ ለተወጡ መላው የጸጥታ አካላት ኮማንድ ፖስት ምስጋናን አቅርቧል። ወደ ባህር ማዶ ስንሻገር አሜሪካ በኢራን ላይ አዲስ የአየር ጥቃት ፈጸመች። አሜሪካ በደቡባዊ ኢራን በሚገኘው የኢራን የሚሳኤል ቤዞች ላይ ፈንጂ ሲቀብሩ የነበሩ ባለቻቸው ጀልባዎች ላይ የአየር ጥቃት ፈጽማለች። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳሳወቁት ጥቃቱ በአካባቢ የሚገኘው የአሜሪካ ወታደራዊ ጥቃት ለመከላከል የተደረገና የኢራን ወታደራዊ ጫና ለመቀነስ ያለመ ነው ብሏል። በአሜሪካና በኢራን መካከል ያለው የጦርነት ለማቆም ስምምነት ለማድረግ ድርድር እየተደረገ መሆኑ የተገለጸው የአሜሪካ ማዕዘን እዝ ከስምምነቱ እስከሚደረስ የአሜሪካ ወታደራዊ ኃይል ሆርሙዝ ሰርጥ የጣለውን ክልከላ አጠናክሮ ይቀጥላል ብሏል። እስካሁን የአሜሪካ አየር ጥቃት አስመልክቶ ኢራን የሰጠችው ይፋዊ ምላሽ የለም። ይሁን እንጂ የኢራን መገናኛ ብዙሃን በሆርሙዝ ሰርጥ አቅራቢያ በምትገኘው የባንደር አባስ ከተማ ፈንጂ መስማቷን የፈነዳችው ምንጭ እየተጣራ መሆኑን ዘግበዋል። ጥቃቱን በሁለት ሀገራት መካከል እየተካሄደ የሚገኘው ድርድር ተጽዕኖ ውስጥ ሊከተው እንደሚችል ቢቢሲ ዘግቧል። ጥቃት ከተፈጸመ በኋላ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ አሁን ድርድር እንደሚቀጥል ጠቁመው ከጉዳይ ጋር በተያያዘ በዛሬው ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከኳታሩ ጠቅላይ ሚኒስትር ጋር ውይይት እንዲያደርጉ ገልጸዋል። እንግዲህ ተመልካቾች ዛሬ በጠዋት ላይ የነበረ ዜና ይህን ይመስላል ማለት ነው። ሳትጠብቁ በ6 ሰዓት ላይ አዲስ መረጃ ለእናንተ እናደርሳለን ማለት ነው። በስቸር ቆዩ።